ጀማው እንዴት ናችሁ? እስቲ ዛሬ ደግሞ አብረን አናሊሲስ እየሰራን ምናምን ነገር አንዳንድ ማየት ያለብን ነገሮች ደግሞ አብረን ሾፍ እናደርጋለን። ያው ዴይ ትሬደር እንደመሆናችን መጠን ከዚህ በፊት እንደነገርኳችሁ ዊክሊዎችንም ማየት ይኖርባችኋል። ሞር ደግሞ የዴይሊ ስትራክቸራችሁ ምናምን ብታዩ አሪፍ ነው። ያልማታውቁ ልጆች ካላችሁ ይሄ የትሬዲንግ ቪው ቻርት አናሊሲስ የምንሰራበት አፕሊኬሽን ነው። በስልክ አለ፣ በኮምፒውተር ቨርዥን አለው። ሶ በሚመቻችሁ እናንተ በመረጣችሁት እንትን በዌብ መልክ አላቸው። እዛው ኦንላይን ላይ በክሮም ወይም በጉግል መጠቀም ትችላላችሁ። ትሬዲንግ ቪው ይባላል። እንዲሁም ደግሞ በስልክ ደግሞ በአፕሊኬሽን መልክ አለ ማለት ነው። ሶ ብዙ ትሬደሮች ይህን ትሬዲንግ ቪው የሚጠቀሙበት ምክንያት ፓወርፉል ስለሆነ ነው። ብዙ ቱሎች አሉት። እንደዚህ እንደምታያቸው ብዙ የተለያዩ ቱሎች አሉት። እናንተ እንደምትፈልጉት እየመረጣችሁ መጠቀም ትችላላችሁ፣ አናሊሲስ ለመስራት ማለት ነው። የምትፈልጉ ልጆች ደግሞ ካላችሁ ሌላ ጊዜ ስለ ትሬዲንግ ቪው ሙሉ አጠቃቀም ቪዲዮ ሜክ አደርግላችኋለሁ ማለት ነው። ሶ ዛሬ ወደ አናሊሲሳችን ስንመለስ የምናየው የዶላር ቱ ጎልድ ጋር ወይም ደግሞ የኤክስኤዩ ዩኤስዲ ከኮሞዲቲ ውስጥ የሆነው አንዱን የጎልድ ቻርት ነው። የእሱን አናሊሲስ ነው የምንሰራው ማለት ነው። ስለዚህ እንደነገርኳችሁ መጀመሪያ ወደ ዊክሊ እንትናችን ቻርታችን እንሄድና ዊክሊ ላይ ማርኬቱ ምን እየሰራ እንደሆነ እናያለን ማለት ነው። ሶ ማርኬቱ እንግዲህ እንደምታዩት ከዚህ ጀምሮ ኦልሞስት ለአመታት በጣም ስትሮንግ የሆነ ቡሊሽ ማርኬት ነው ያለው ጎልድ ላይ። ሶ አሁን ላስት ታይም እዚህ አካባቢ ነው ትንሽ የሚታየው ስትራክቸር በዊክሊ ላይ ሰርቶ የነበረው ሬዚስታንስ ሌቭል እና ሰፖርት ስትሮንግ የሆነ ማርኬቱን ሰፖርት ክሬት አድርጎ የሄደው እዚህ አካባቢ ነበር። ይሄ ምንድ ላይ ነው? ዊክሊ ላይ ነው። ሶ ላስት ታይም ይሄንን ሬዚስታንስ ብሬክ አድርጎ የሄደው እዚህ አካባቢ ነው ቱ ዘ አፕሳይድ። ይሄንን ኦልሞስት ለወራት ለረጅም ጊዜ በጣም ፑሽ ያደረገ ነበር። ባየሮች ናቸው ኢንኮንትሮል ያሉት። ላስት ታይም ደግሞ እዚህ ጋር ተመልሶ እቺ ነገር ትንሽ ደመቅ ላድርግላችሁ መሰለኝ። እኔ ዊክ እንትኖች ሻዶ ሲደምቅ ምናምን ስለማልወድ ነው። እንደዚህ 40% ምናምን አድርገ ይሄንም እንደዛ አካባቢ። ሶ ማርኬት ላስት ታይም እንደዚህ መጥቶ ስትሮንግሊ ሪጀክት ያደረገበት ባየሮች አሁንም እዚህ ሌቭል በኋላ ባየሮችን ኮንትሮል እንዳሉ ያሳየበት ሌቭል ነው። ግን አት ሰም ፖይንት እዚህ አካባቢ ሲደርስ ሴለሮች ተመልሰው ገብተው ማርኬቱን ወደዚህ ፑሽ አድርገውታል። ስለዚህ ቱ ቢሆነስት አሁንም ዊክሊ ላይ በምናየው እንትን ይሄ እንደ ኮሬክሽን ፌዝ ነው። አሁን እዚህ አካባቢ የምታዩት እንቅስቃሴ ለዚህኛው ሌግ እዚህ አካባቢ ለተፈጠረው እንቅስቃሴ ከዚህ ጀምሮ ማርኬት ፑሽ ላደረገው እንቅስቃሴ ይሄ እንደ ኮሬክሽን ነው የሚሆነው። ስለዚህ ማርኬቱ ይሄንን ከታች እዚህ ጋር የምታዩትን ሌቭል ብሬክ አድርጎ እስካልወረደ ድረስ ትክክለኛ የሆነ የቤሪሽ ወይም የሃየር ታይም ፍሬም ቤሪሽ እንትን ትሬንድ ሺፍት አላሳየም ማለት ነው። ስለዚህ አሁን ማርኬቱ ላስት ታይም ቺን ብሬክ ያረጋትን ቺን ሬዚስታንስ እየመጣ ቴስት ያረጋታል። ልክ ባለፈው ቲክቶክ ላይ ሰፖርት ቢካም ሬዚስታንስ፣ ሬዚስታንስ ቢካም ሰፖርት ብዬ እንዳልኳችሁ ማለት ነው። ዊች ኢዝ ሁሉም ታይም ፍሬም ላይ ሀፕን የሚያደርግ ነገር ስለሆነ እነዚህ እንትኖቹን አትርሷቸው። ይሄ ሰፖርት ክሬት ቢያደርግ ሰፖርቱን ብሬክ ካረገ በኋላ ያቺኑ ሰፖርት እንደ ሬዚስታንስ ይጠቀማትና መልሶ ይወርዳል ማለት ነው። ልክ በዚህ በተመሳሳይ ሁኔታ ደግሞ ምን ሀፕን ያደርጋል? ሬዚስታንስ ክሬት ያደርግና ሰፖርቱ ይህንን ሬዚስታንስ ብሬክ አድርጎ ይወጣል። እቺኑ ሬዚስታንስ ሌቭል መልሶ ማርኬት እንደ ሰፖርት ይጠቀማትና ማርኬቱ ወዴት ይሄዳል? ወደ አፕ ትሬንድ ይቀጥላል ማለት ነው። ስለዚህ በዚህ ሁኔታ ማርኬት ፍሎ እያደረገ እንደሚሄድ ቲክቶክ ላይ ቪዲዮ ሰርቼላችሁ ነበር። ስለዚህ አሁን ማርኬቱ ምንድነው ያልኳችሁ እቺን ሀይ ወይም ደግሞ እዚህ ጋር ያለችው ሎ ብሬክ አድርጎ የሚታይ የሆነ ሲግኒፊካንት የሆነ ብሬክ ካላሳየን በስተቀር ማርኬቱ ምንድነው እንትን እየሰራ ነው፣ ኮሬክሽን እየሰራ ነው ብያችኋለሁ። ባለፈው ላይቭ ላይ ገብታችሁ የነበራችሁ ልጆች ስለ እንትን ማርኬቱ የሚንቀሳቀሰው አንድ ወደ ላይ ሙቭ ካደረገ ያንን ኢንዲኬሽን እንለዋለን። ከዛ በኋላ ምን ይኖረዋል እዛ እንትን ላይ
የኮሬክሽን ፌዝ ይኖረዋል which is ኮሬክሽኑ እንደዚህ የሆነ የሚመጣል ሎ የሆነ በጣም ሞመንተም የሌለው ማርኬቱ ግን ምን መሆን አለበት አፕ ትሬንድ ላይ ያለ ማርኬት ከሆነ ማለት ነው። ለምሳሌ እዚህኛው ውስጥ ያለ ከሆነ ማርኬቱ ኮሬክሽን ሲሰራ በእንደዚህ አይነት ወይ ይኖራል። ከዛ በኋላ እቺን ሃይ ብሬክ አድርጎ ተመልሶ እዚህ ቴስት ያደርግና ቴስት ግዴታው አይደለም ግን ስትራክቸሩን ብሬክ ማድረግ አለበት። ከዛ በኋላ ማርኬቱ ቱ ዘ አፕሳይድ ይቀጥላል ማለት ነው። ስለዚህ በዚህ ሁኔታ የሚሄድ ማርኬትን እቺኛዋን ፓርት እቺን ምን ብያቸዋለሁ? የመጀመሪያ ኢምፐልሲቭ ሙቭ ቺ ናት። ከዛ ማርኬት ወዴት መሄድ እንደፈለገ አሳይቶናል። ኔክስት ቲንግ ሀፕን የሚያደርገው ቀጥሎ ያለው ፌዝ ምንድነው? እቺኛዋ የኮሬክሽን ፌዝ ናት ማለት ነው። ልክ ኮሬክሽኑን እንደጨረሰ ማርኬቱ ጨርሻለሁ ብሎ ልክ ምልክት ሲሰጠን ወይም ደግሞ ስትራክቸሩን ቼንጅ ሲያደርግ ኮንቲኒዩሽን ይቀጥላል ማለት ነው። በዚህ ሁኔታ አፕ ትሬንድ ይፈጠራል ማለት ነው። በተመሳሳይ ልክ እንደዚሁ እንዳይንዛዛል ደግሞ ለዳውን ትሬንድም እንደዚሁ ነው የሚሆነው ማለት ነው። እንደዚህ ማለት ነው። ስለዚህ በዚህ ዌይ ማርኬት አሁን ልክ ይሄን ባልኳችሁ መሰረት ማርኬቱ እዚህ ጋር ችላልፋላችሁና እዚህ ጋር ከታች መጣረለ ይሄን እዚህ ጋር ምን ሰራ ሬዚስታንስ ሌቭል ክሬት አደረገ። በጣም ብዙም ሴለሮች እዚህ ጋር አቅም ስለነበራቸው ብዙ ፑሽ አድርገው መውረድ አልቻሉም። ባልኳችሁ መሰረት አትሊስት ወደዚህ ሌቭል ድረስ ማርኬት መጥቶ እዚህ መመለስ ነበረበት አይደለ? ግዴታ አይደለም ያልኳችሁ ለዛ ነው። ማርኬቱ እዚሁ ባለበት ቦታ ላይ ሰፖርት ክሬት አረገባቸው። ማን ነው ይሄን ክሬት የሚያደርገው? ባየሮች ማለት ነው። ስትሮንግ የሆኑ ባየሮች ማርኬቱን አሁን ከዚህ ከታች ጀምሮ ወደ ላይ ፑሽ እያደረጉት መጥተዋል። ስለዚህ ይሄ በጣም የሎንግ ተርም እንደዚህ ማርኬት ዊክሊ ላይ እንደዚህ ሀፕን አደረገ ማለት በጣም ስትሮንግ ባየሮች ነው እንዳሉ የሚያሳዩት። አሁን እዚህ ውስጥ ስታዩት አንድም የሆነ የቤሪሽ ካንድል የለም። ሁሉም እንዳለ ቡሊሽ ካንድሎች ናቸው። ስትሮንግ የሆኑ ባየሮች እንዳሉ ነው የሚያሳየን ማለት ነው። ዋንስ ይሄን ሌቭል ክሬት ካደረገ በኋላ ደግሞ ማርኬቱ ተመልሶ ምን አደረገ? ቱ ዘ አፕሳይድ ፑሽ አደረገ ማለት ነው። አሁን ማርኬቱ በዚህ መሀል ምንም አይነት ስትራክቸር የፈለገውን እዚህ ውስጥ እንደፈለገ እዚህ ውስጥ እንትን ማለት ይችላል። ስትራክቸሮች ክሬት ማድረግ ይችላል። ማርኬቱ ስትራክቸሩን ቼንጅ አደረገ ወደታች ዳውን ትሬንድ የሃየር ታይም ፍሬም ነው። እሺ ምላችሁ እንዳትዘናጉ። ሃየር ታይም ፍሬም ላይ ማርኬቱ ወይም ደግሞ አሁን ባለበት ታይም ፍሬም ይሄ አሁን ዊክሊ ላይ ነው አይደል? ሎው ብለን ሃየር ሎው ብለን ማርክ ያደረግ ነው። ሃየር ታይም ፍሬም ላይ ወይም ደግሞ እዚህ ዊክሊ ቻርት ላይ ማርኬቱ ስትራክቸሩን ሺፍት አረገ ብለን ለመናገር አትሊስት ይሄ ማርኬት እንደዚህ ብሬክ ማድረግ አለበት። ከዛ ይሄ ሌቭል ቴስትን ካረገ አረገ፣ ካላደረገም እዚሁም ሊሆን ይችላል፣ ወደ ላይም ከፍ ብሎ ሊሆን ይችላል። ለመመለስ ግን ምን ማድረግ አለበት? ሶሪ ቺላት ፈላችሁ እንዳንወዘጋገብ ማለት ነው። ክሊር የሆነ ቻርት እኔ አሁን ያው እያስረዳውኝ ስለሆነ ነው እንጂ ክሊር የሆነ ቻርት ለመጠቀም ሞክሩ። ሰው ማርኬቱ ቱ ዘ ዳውን ሳይድ ስትራክቸሩን ቀይሯል ብለን ለማውራት በምን ላይ በዊክሊ ታይም ፍሬም ላይ ስትራክቸሩን ቀይሯል ለማለት አትሊስት ይሄ ሌቭል ብሬክ መደረግ አለበት። እዚህ መሀል ላይ የምታዩቸው ካንድሎች ስትራክቸር አይደሉም። ስትራክቸር ማለት አሳይቻችኋለሁ አይደል? እንደዚህ በደንብ የሚታይ ቅርጽ ያለው ነገር ሲሰራ ነው በደንብ እንደዚህ ሃየር ሃይ ሃየር ሎ ብለን ማርክ ልናደርገው የምንችለው ነገር። አሁን ዊክሊ ቻርት ላይ ይሄንን ምንም ማለት አንችልም ማለት ነው። ስለዚህ ማርኬቱ በዚህ መንገድ እዚህ ደርሶ ወርታች እየተመለሰ ነው። ስለዚህ ይሄ ሌቭል ሃየር ሎ ሰርቶ ነበረ። ይሄንን ሌቭል ቴስት አድርጎ ከዛ በኋላ እቺ የምናያት እግር ወደ ላይ ፑሽ አድርጋ እዚህ የምትመጣ ኖሮ ይሄ ሌቭል አይመለከተንም። አዲሱ ሌቭላችን እቺ ትሆን ነበር ማለት ነው። እንዴት ማለት ነው ሰላችሁ? ማርኬት ቱ ዘ አፕሳይድ ፑሽ አደረገ፣ ሬዚስታንስ፣ ከዛ ሰፖርት፣ አሁን ፑሽ አደረገ ወደ ላይ፣ አዲስ ሬዚስታንስ ክሬት አደረገ፣ መጣና እዚህ ጋር ሰፖርት ክሬት አደረገ አይደል? ይሄ ሰፖርት ወደ ላይ ፑሽ አድርጎ ይሄንን ሌቭል ብሬክ ቢያደርግልን ኖሮ which means እቺኛዋን ሌቭል ብሬክ ቢያደርጋት ኖሮ አሁን ስለዚህኛው ሌቭል አይመለከተንም ነበር ማለት ነው። እቺኛዋ ቺሎ አይመለከተንም፣ በቃ አለፈባት እንደማለት ነው። ስለዚህ ከዚህ በኋላ ብሬክ ከተደረገ የሚያስጨንቀን የነበረው የቱ ነው? ይሄ ሌቭል ብሬክ ከተደረገ ቱ ዘ ዳውን ሳይድ ምን ሆኗል ማለት ነው? ማርኬቱ ሃየር ታይም ፍሬም ላይም ሺፍት አድርጓል እንለው ነበር። ግን አሁን እቺ ሌቭል ምንም ፑሽ አድርጋ ወደ ላይ ሞከረች እንጂ ወደ ላይ መውጣት አልቻለችም። ይሄንን ክሬት ማድረግ አልቻለችም። ስለዚህ ማርኬቱ እዚሁ ባለበት ሌላ ሎው ክሬት አድርጎ ወደታች ብሬክ አደረገ ማለት ነው።
ስለዚህ አሁን እዚህ ውስጥ እንዳልኳችሁ ማርኬት እንደፈለገ መሆን ይችላል። ወደዚህ ወደ ላይ ወደ ታች እንደፈለገ እዚህ ውስጥ ብዙ አይነት ሺፍት ማርኬቱ ሲገለባበጥ ወደ ላይ ሊያሳያችሁ ይችላል ምናምን። ሃየር ታይም ፍሬም ላይ ግን ምንም ነገር አልተፈጠረም ማለት ነው። እነዚህ አሁን እኛ ዴይ ትሬደር ስለሆንን ቀን በቀን ትሬድ ማድረግ ሊኖርብን ይችላል። ብዙ ጊዜ አይኖርብንም። ያው ፕሮፌሽናል ስትሆኑ ቀን በቀን ትሬድ አታደርጉም። ግን አሁን እንደ ዴይ ትሬደር እናታችን እዚህ ውስጥ ብዙ ሴታፖች ልናገኝ እንችላለን እዚህ አካባቢ የሚፈጠሩ ነገሮች ላይ። ግን አሁን ላይ ምንድን ነው ማርኬቱ ላይ ምንም ሀፕን ያደረገ ወይም ደግሞ የሃየር ታይም ፍሬም ላይ ሺፍት ያደረገ ምናምን ነገር የለም ማለት ነው። ስለዚህ ይሄ እንዳለ ክሊር እናድርገውና ወደ እንትናችን ስንመለስ ይሄ ሌቭል አያችሁት፣ ብሬክ አደረገው፣ ቴስት አደረገው፣ ሞከረ፣ ወደ ላይ ለመውጣት አልቻለም፣ ተመልሶ መጣ። አሁንም እዚሁ አካባቢ መጥቶ ማርኬቱ ምን እያደረገ ነው? ሪጀክሽን እያሳየ ነው። ስለዚህ ዊክሊ ላይ እንደምታዩት ከዚህ በፊት የነበረው ያው ጦርነቱ ምናምን ስለ ኒውስ አሁን አዲስ ካልሆናችሁ በስተቀር ትሬዲንግ ላይ ትንሽ ከቆያችሁ ትረዱታላችሁ ያለውን ነገርና ከጂኦፖለቲክስ ምናምን ማርኬት ላይ በጣም ተጽዕኖ ሲያመጣ ማርኬቱ ስትራክቸር አልባ ነው የሚሆነው። ስርዓት ይዞ የባየሮችና የሴለሮች ብቻ አይሆንም። እየተፈጠረ ዓለም ላይ እየተፈጠረ ያለው ነገር በጣም ኢንፍሉዌንስ ያደርገዋል ማለት ነው። ስለዚህ ማርኬቱ አንዳንዴ ከስትራክቸር ውጭ ይሆናል ማለት ነው። ስለዚህ ያን ነገሮች ዜናዎች ምናምን በማየት ቀድማችሁ መጠንቀቅ ማለት ነው። እዚሁ ጋር ገና ዊክሊ ላይ ሆኜ ሰዓቱ በጣም እየረዘመ ነው እና ወደ እንትን ስንመለስ ወደ ዴይሊያችን እኛ ሞር ፎከስ ወደምናደርግበት ስትራክቸር ስንመሄድ ዴይሊያችን ጋር እንመጣለን ማለት ነው። ሶ ዴይሊ ላይ ላስት እንትን ስታዩት ይሄ ሌቭል ነው አይደለ? ስትሮንግ የሆነ እንትኖች የነበሩት ከዛ ማርኬት እሱን ብሬክ አደረገ። እዚህ ጋም ስትራክቸር አለን፣ እሱን እንመለስበታለን። ግን ስትሮንግ የነበረ ይሄ ሬዚስታንስ ሌቭል እሱን ማርክ እናደርገዋለን ማለት ነው። ከፈለጋችሁ በእንደዚህ ሬት ተጠቅማችሁ እዚህ ጋር ማርክ ማድረግ ነው። ስትራክቸር ላይ ደግሞ ብዙ አልገባ ካላችሁ ምንድነው ማድረግ የምትችሉት? ሌላ አማራጭ እቺን ካንድል ስቲክ እንትኗን የቻርቱን ስታይል ወዴት ትቀይሩታላችሁ? ወደ ላይን ስትቀይሩት ሞር ክሊር ይሆንላችኋል ማለት ነው። ስለዚህ በዚህ ዌይ ማየት ትችላላችሁ ማለት ነው። ሶ ይሄን የአሰው ዊክሊ ሌቭል እዚህ ጋር ይኖረናል። አሰ ዴይሊ ደግሞ እዚች ጋር ትሆናለች። አሁን ዴይሊ ላይ ዊክሊ ላይ በቀይረው ቦታው የተቀያየረ ነው የሚሆነው። አያችሁት? እቺ ናት ዴይሊ ጋር ያለችው። ዊክሊ ላይ ስንመጣ እቺ ናት። ያው ታይም ፍሬም ሲቀያየር ይሄንን መረዳት አለባችሁ። ሁሉም ነገር ፐርፌክት ቢሆን ያው ሁሉም ሰው ፕሮፊታብል መሆን ይችላል። ግን አንዱ ጋር ስትቀይሩት የሆነ ነገር ይቀየርባችኋል። አንዱ ጋር ስትቀይሩ የሆነ ነገር ስለሚቀየር በዛ ምክንያት ያው ሁሉም ሰው ፕሮፊታብል መሆን የማይችልበት አንዱ ኬዝ እሱ ነው ማለት ነው። ስለዚህ እዚህ ጋር የዴይሊ ሬዚስታንስ ሌቨላችን አለች። እሷ ብሬክ ተደርጋ አዲስ ሎው ክሬት አድርጎ ወደ ላይ ፑሽ አድርጎ ነበር ማለት ነው። ስለዚህ እዚህ ጋር ምን ተፈጥሯል? አዲስ ሀይ ፈጥሯል ማለት ነው አይደል ማርኬት። ሶ ዴይሊ ላይ ማርኬቱ ሺፍት አሳይቶናል። የቱ ጋር ስትሮንግ ብሬክ እንትን ፈጥራ የነበረች እቺ ሌቭል አሁን አዲስ ብሬክ ተደርጋለች። ግን ይሄ እንዳይወሳሰብባችሁ እሱን ተውና አሁን ክሊር የሆነ እንትን ኢንፎርሜሽን እንድሰጣችሁ እቺ ሌቭል ማርክ እናደርጋታለን። ስለዚህ ማርኬት ስትራክቸሩን በትልቁ ፒክቸር እዩት እሺ። ከዛ በኋላ እንመለሳለን ያልገባችሁ ነገር ካለ። ሶ ማርኬት ሃየር ሎው ሰርቶ ቺን ብሬክ ማድረግ ነበረበት አረሉ ላይ አላደረገም። ስለዚህ ዜር ኢዝ ሳምቲንግ ማርኬት ብሬክ ካላደረገላችሁ። ስለዚህ አሁን እንድትረዱልኝ ፈልገው አንዱ ነገር ምንድነው? እዚህ ጋር ስትሮንግ ምኖች አሉ፣ ሴለሮች አሉ። እዚህ ጋር ምኖች አሉ፣ ስትሮንግ ባየሮች አሉ። እዚህ ጋር አንድ ስትሮንግ ሴለሮች አሉ። እዚህ ጋር ስትሮንግ ባየሮች አሉ። እዚህ ጋር መጥቶ አልነካውም ቦታውን እንጂ እዚህ ጋር ምኖች አሉ። ይሄን ቦታ እንዴት ሪጀክት እንዳደረጋዩት እዚህ ጋር ምኖች አሉ፣ ባየሮች አሉ። እዚህ ጋር ባየሮች አሉ። አሁን ደግሞ እዚህ ጋር ብሬክ ያደረጉ ደግሞ ምኖች አሉ፣ ሴለሮች አሉ። ሶ ይሄ ሌቭል ምንድነው ማለት ነው? ስትሮንግ ሌቭል ነው which is ባየሮችም ሴለሮችም ኢንተረስትድ የሆኑበት ሌቭል ነው። ስለዚህ እዚህ አካባቢ ማርኬት ወደዚህ አፕሮች ባደረገ ቁጥር ምን መሆን አለባችሁ? ሞር ፎከስድ የሆነ አናሊሲስ መስራት አለባችሁ ማለት ነው። ስለዚህ ማርኬት አሁን ላይ ያለው ትሬንዳችን ምንድነው? ዳውን ትሬንድ ነው። ኦቨርኦል ማርኬት ግን ምን እየሰራ ነው? አፕ ትሬንድ እየሰራ ነው። ይሄ ማለት ከታች መጣ ወደ ላይ ፑሽ እያደረገ እየሄደ ነበረ፣ ግን አልቻለም። ማርኬቱ ምን አደረገ? ወደ ታች መውረድ ጀመረ ማለት ነው። ይሄ ግን ምን ላይ ነው? አሁን እቺ ፓርት እንደ ኮሬክሽናችሁ እያቸዋለሁ። የሃየር ታይም ፍሬም ሲሆን ግን ይሄ
ወደ ላይ፣ ከዛ ወደዚህ ኤክስፔክት የምናደርገው ወዴት ነው? ወደ ላይ ነው ማለት ነው፣ አዲስ ነገር ካልተፈጠረ በስተቀር። ስለዚህ ማርኬቱን በዚህ ወይ ያያየን እናጥፋውና ስለዚህ እነዚህ ቦታዎች ምንድናቸው ብያቸዋለሁ? ስትሮንግ ሌቭሎች ናቸው። አሁን ላይ ደግሞ ማርኬታችን ምን እየሰራ ነው? ዳውን ትሬንድ ምን ላይ? ዴይሊ ታይም ፍሬም ላይ ምን እየሰራ ነው? ዳውን ትሬንድ። እሺ ከዛ ይሄ ቦታ ለኛ አስፈላጊ ነው አሁን? ይሄስ እነዚህ ቦታዎች አይደለም። ይሄ ማርኬቱ ስትራክቸር ዋንስ ከሰራ በኋላ እዚህ ውስጥ ሀፕን የሚያደርጉ ነገር እቺ ሌቭል ለምሳሌ ወደ ላይ ወጣ ብሬክ ብታደርግ ኖሮ አዎ ለኛ ወሳኝ ነበረች። አሁን ግን ምንም ክሬት አላደረገችም። ስለዚህ ቀጥታ ስትራክቸሩን ወዴት ነው የምናደርገው? ወደዚህ ማለት ነው። አሁን ደግሞ ማርኬት ተመልሶ ወዴት መጥቷል? እዚህ ጋር መጥቷል። ስለዚህ አሁን ያለን ትክክለኛ የማርኬት ስትራክቸር ዳውን ትሬንድ ዴይሊ ላይ ይሄ ነው ማለት ነው። ከዛ በኋላ ወደዚህ እንመለሳለን ወደ 4 ሀወራችን ማለት ነው። ሞር ደግሞ ከኛ ጋር በጣም ደግሞ ሪሌት ማድረግ ያለብን ደግሞ ስትራክቸር የትኛው ነው? 4 ሀወራችን ነው ማለት ነው። ስለዚህ ማርኬቱን ስታዩት ደቂቃችን እየሄደ ነው። 15 ደቂቃ ምናምን ሆነ። ያው በትዕግስት አዳምጡ እዚህ ድረስ ከደረሳችሁ። ስለዚህ አሁን 4 ሀወር ጋር ስንመለስ ማርኬቱ ለምሳሌ እንዴት ቼንጅ እንዳደረገ ቀለል ባለ መንገድ እኔና እዚህ ጋር ከለሩን ቀይርላችኋለሁ። እዚህ ጋር ከላይ የመጣ የነበረ ማርኬት ከዚህ እንጀምር። ለምሳሌ ሎወር ሎ ሎወር ሃይ፣ ከዛ አዲስ ሎወር ሃይ ሰራና ማርኬቱ ምን ማድረግ አልቻለም። ይሄን ሌቭል ብሬክ አድርጎ አዲስ ሎወር ሎ መስራት አልቻለም። ስለዚህ እዚህ ጋር መጣና ቆመ። ይሄን እናቆም። እዚህ ጋር እቺን ሌላ ከለር ልስጥላችሁ። የቢ ሰማያዊ እናርገትሽ። ከዛ አዲሱ ደግሞ ምን ሀፕን ያደረገ እቺን the last lower high ምን አደረጋት? ማርኬት ብሬክ አደረጋት። የቱ ጋር? እዚህ ጋር ዋንስ ማርኬት አንዴ እንትን ከሰጠው ስትራክቸር እንትን ካለ በኋላ ይሄን ሌቭል የታች ፎርም ያደረገውን ይሄ አዲሱን ሃይ ክሬት ያደረገውን ወይም ደግሞ ስትራክቸር የፈጠረውን ሌቭል ብሬክ የሚያደርገው ከሆነ ማርኬቱ ወይ ኮንሶሊዴሽን ላይ ነው ወይ ሌላ አዲስ ስትራክቸር ክሬት ሊያደርግ ነው ማለት ነው። ስለዚህ እንደዚህ አይነት እንትን ሲሆን መጠበቅ አለባችሁ። አሁን ግን ትክክለኛ የሆነ እቺን ሃይ ብሬክ አደረገ፣ እዚህ ድረስ መጣ፣ ተመልሶ እዚህ ጋር ምን ክሬት አደረገ? አዲስ ሃይ ክሬት አድርጓላ። ይሄ ምን ሆነ ማለት ነው? ሃየር ሎ ማለት ነው። ስለዚህ ማርኬት እቺን ሌቭል ሪስፔክት አድርጓታል። እንደዚህ ብሬክ ቢያደርጋትስ ኖሮ ማርኬታችን ምን እየሆነ ነው? አዲስ ኢንፎርሜሽን እየሰጠን ነው ማለት ነው። ወደ ታችም ሊሄድ ነው አላለንም ወይ? ሊኩዊዲቲ ግራብ ሊያደርግ ሊሆን ይችላል። ወደ ታች ብሬክ አደረጋት ማለት ወደ ታች ይቀጥላል ማለት አይደለም። ወይ ሊኩዊዲቲ ግራብ አድርጎ ሊመለስ ይችላል። ስለዚህ እንደዚህ አይነት ታይሞች ላይ ጥንቃቄ መውሰድ ግዴታ ነው ማለት ነው። አሁን ግን ማርኬት ሬስፔክት አደረገው። እዚህ ሌቭል ላይ ሲደርስ ማርኬታችን እቺን ላይን አትርሷት። ይሄ ጥቁሩ ላይን ማለት ነው። የቅድም ሃየር ታይም ፍሬም ላይ ስትሮንግ ሌቭል ብለን ማርክ ያደረግናት እቺን አረንጓዴ ሆነ ያያችሁት መጥቶ ታብ ያደረገባት ቦታ ማለት ናት። ሶ እቺን ሰፖርት ክሬት አደረገ ማርኬት። ከዛ ይሄ ሌቭል የቱ ጋር ተሰበረ? ይሄው እዚህ ጋር ማለት ነው። ስለዚህ ይሄ አጠቃላይ እዚህ ውስጥ የተፈጠረው ነገር በሙሉ ኖይዝ ነው። በቃ ምንም እኛን ያስጨንቀናል ወይ ወደ ላይ ሊወጣ ነው ወደ ታች ሊወርድ ነው ምናምን እያለ እንድንጨነቅ ነው እንጂ የሚያደርገን አንቲል ይሄ ሌቭል ብሬክ እስካልተደረገ ድረስ ምንም እዚህ ጋር ትሬንዲንግ የሆነ ነገር ወይም ደግሞ የዚህ የሃየር ታይም ፍሬሙ አሁን ያለንበት የ4 ሀወሩ ሀይ እቺ ናት። ስለዚህ እቺ ብሬክ ካልተደረገችም ምንም የተፈጠረ ነገር የለም ማለት ነው። ስለዚህ እዚህ ውስጥ አሁን ሎወር ታይም ፍሬም ላይ ትሬዶች ምናምን 5 ሚኒት 50 ሚኒት ላይ ምናምን ትሬንዶችን ፈልጋችሁ ትሬድ ማድረግ ትችላላችሁ። ግን ምንም ሀፕን ያደረገ ነገር የለም። ይሄ የባይ ሴታፕ አሁን ወደ ላይ ይሄ ቼንጅ ካረገ በኋላ ለምሳሌ አሁን ስትሮንግ የሆነ እንትና ያሳየና 4 ሀወር ላይ። ስለዚህ እዚህ ጋር ምን ሴል መግባት አለብን? የለብንም። ለምን? ማርኬታችን የ4 ሀወር ስትራክቸር ወደ ላይ ሺፍት አድርጎ አሳይቶናል። ስለዚህ ኤክስፔክት የምናደርገው ከዚህ በኋላ የባይ ሴታፕ ብቻ ነው መጠበቅ ያለብን። አሁን እዚህ ጋር ይህንን ለምሳሌ እንደዚህ ሀይ ሎው፣ ከዛ እዚህ ጋር ተመልሼ ብዙ ሳርቅ ላሳያችሁ። ለምሳሌ እዚች ውስጥ ያለችው እቺ የሎወር ታይም ፍሬም ስትራክቸሮች ናቸው። እነዚህ ሀይ ሎው እንደዚህ እየሰራ ይሄዳል ማለት ነው ማርኬት። አሁን ሎወር ታይም ፍሬም ላይ ብንኖር በደንብ ማየት እንችላለን። እቺ ሌቭል ምን እናርጋት? አረንጓዴ አርጋት። ሶ ማርኬቱ ሃይ አይ ሚን 4 ሀወር ላይ ምን አድርጎልናል? እዚህ ጋር አንድ ብሬክ አደረገ። ስለዚህ ምን ሰጠን ማለት ነው? አዲስ ሃይ ክሬት አድርጋ የነበረች ሌቭል እሷን ብሬክ አደረገ ወደዚህ አቅጣጫ ማለት ነው። ከዛ ምን መሆን አልነበረበትም፣ ይሄ ብሬክ መደረግ አልነበረበትም አይደለ? ሞር ደግሞ በጣም ኮንፊርም እንዲሆንላችሁ ደግሞ ይሄንን ሌቭል እንደዚህ ብሬክ ያደረገ ብታገኙ
ለምሳሌ እቺን ሎ ብሬክ ካደረገ በኋላ እንደዚህ ደግሞ መጥቶ ቢሆን ኖሮ ይሄ በጣም ደግሞ ሞር ኮንፊርምድ ይሆንላችኋል ማለት ነው። ለምን አዲስ ሎ ክሬት ያደረገ ሌቭል ብሬክ ማድረግ ማለት በጣም ትልቅ እንቅስቃሴ ማድረግ ማለት ነው። እሺ እንተውና እንዳንወዘጋገብ። ሶ ማርኬቱ ቱ ዘ አፕሳይድ ብሬክ አድርጎልናል። አሁን ድጋሚ ልክ እንደዚህ እዚች ጋር ብሬክ እንዳደረገው አዲስ ኮንፈርሜሽን እዚህ ጋር ያው አግሬሲቭ የሆኑ ኢንትሪዎች ምናምን መውሰድ ልክ አሁን ፎር ሀውሩ እንደዚህ ቡሊሽ ካንድል ከዘጋ በኋላ አሁን ወደዚህ ቼንጅ ማድረጉን አሳይቶናል። ኢንፎርሜሽን ሰጥቶናል። ወደ ታች ኮሬክሽን ሰጥቶናል። እዚህ ውስጥ ኢንትሪ እንደየ ስትራቴጂያችሁ ፈልጋችሁ ባይ መግባት ትችላላችሁ። አንድ እሱ ነው። ሁለተኛ ደግሞ ሌላ ትክክለኛ ኮንፊርሜሽን ፈልጋለሁ ካላችሁ ደግሞ ይሄው ሀይ ሎው ሰርቷል። እዚህ ጋር ደግሞ ኢንትሪ ፈልጋችሁ ወደ ላይ ባይ እንገባለን ማለት ነው። አሁን በዚሁ መሰረት ማርኬት ምን እያደረገ እየሄደ ነው? እየገፋ እየመጣ አሁን እንደዚህ አይነት ስትራክቸሩ ይሄ ኦፕን ጋፕ ሲፈጥር ይሄ ልክ እሁድ አርብ ተዘግቶ ማርኬት ሰኞ ሲከፈት የሚፈጠሩ ነገሮች ናቸው። ይሄ እንደዚህ ኦፕኒንግ ጋፖች ምናምን ይፈጠራሉ። ሶ እንደዚህ አይነት እንትን ሲሆንባችሁ ክሊር አልሆን ሲላችሁ ቻርታችሁን ወደ ላይን ቻርት እንደዚህ መቀየር ትችላላችሁ። አሁን ያስታውቃል ማለት ነው። ስለዚህ ይሄን ማርኬት እዚህ ጋር ሀይ ሰርቷል። እዚህ ጋር ምን ሰራ? ሎ ሰርቷል። ከዛ ይሄንን እንትን ክሊር የሆነ ማርኬቱ በላይን ቻርት ላይ ስናየው ብሬክ አድርጎታል አይደለ? ይሄን ከዚህ ወደዚህ ያለው። ስለዚህ ማርኬቱ አፕሳይድ አሁንም ትሬንዲንግ ነው አይደል? ከዛ በኋላ ወደዚህ መጣ። ከዛ ይሄንን ሃይ ክሬት ያደረገው ይሄ ሎ ነው አይደል? ይሄ ሎ እስካልተሰበረ ስትራክቸር ምንም አልተለወጠም ብያቸዋለሁ። ስለዚህ እዚህ ውስጥ የሚፈጠሩ ነገሮች ምንድን ናቸው? ምንም ማለት አይደሉም። አሁን እኮ እዚህ ውስጥ አዲስ ሎ ክሬት አድርጓል፣ ግን እቺ ሎ ስላደረገ እዚህ ጋር መታችሁ ወደ ታች ሴል መግባት ትክክል ያለው ነው፣ በዛ ምክንያት ነው ማለት ነው። ስለዚህ ይሄን እናጠፋለን። አረ እየጠፋ ወንድም ምን እያደረገ ነው? እሺ ይሄን እናጠፋለን። ስለዚህ እዚህ ጋርም ሎ ክሬት አደረገ፣ እዚህ ጋርም አዲስ ክሬት አደረገ፣ ግን እኛ ይመለከተናል አይመለከተንም። ሶ ማርኬቱ አሁን ቱ ዘ አፕሳይድ ሀይ ክሬት አደረገ። ከዛ እቺን ሀይ ብሬክ ያደረገው ደግሞ የትኛው ሎ ነው? እቺ ናት። አዲስ ሎ እዚህ ጋር ክሬት አደረግን ማለት ነው። ስለዚህ ቱ ዘ አፕሳይድ ብሬክ አደረገን። አሁን ማርኬቱ በዚህ ወይ እየተጫወተ ነው አይደል? እዚህ ውስጥ እቺ ሎ ብሬክ ከተደረገች በኋላ ምንድን ነው ብያቸዋለሁ? ሺፍት እያደረገ ነው። ስለዚህ እቺን ማርክ እናደርጋት። ለምሳሌ እንደዚህ ማርክ ብናደርጋት አሁን ብሬክ አደረጋት። ከዛ ከዚህ በፊትም የነበሩ ሎዎች እዚህ ጋር ብሬክ ተደረጉ ምናምን ነገር። ስለዚህ ማርኬቱ ቱ ዘ ዳውን ሳይድ መቀጠል ወይም ደግሞ ወደታች ሪቨርስ ማድረግ እየፈለገ እንደሆነ እያሳየን ነው ማለት ነው። ላስት ሎ ብሬክ አደረገ ማለት እንደዛ ማለት ነው። ሶ ማርኬቱን ወደ እንትናችን እንመለስና ወደ ካንድልስቲካችን ስንመለስ አሁን ካንድልስቲክ ላይ ስታደርጉ ታያችሁ ይሄ ኦፕኒንግ ጋፑ እዚህ ጋር ማርኬቱ ሎ እንደሆነ በደንብ ክሊር አያሳየም። የማያሳያችሁ ቦታ ላይ ላይን ቻርት ምናምን እያደረጋችሁ ተጠቀሙ። ከዛ በኋላ ማርኬት ወደዚህ ብሬክ አደረገ፣ አዲስ ስትራክቸር ክሬት ማድረግ ጀመረ ማለት ነው። ከዚህ ወዴት? ወደዚህ ሎ እየሰራ ከዛ እዚህ ውስጥ እየተጫወተ ነው። እዚህ ጋር ልክ እንደዚህ አይነት ነገር ክሬት ሲያደርግ አዲስ ሎ ክሬት አድርጎ አሁን ሺፍት ሰጥቶናል። ማርኬቱን ቱ ዘ አፕሳይድ ዝም ብሎ መግባት አይደለም። አሁን ፎር ሀውር ላይ ስትሮንግ የሆነ ሴል ወደዚህ አሳይቶናል። እዚህ ጋር ሎ ብሬክ አድርጎ አይደል? ስለዚህ ይሄ ሎ ብሬክ ካደረገ የሆነ ነገር ሰምቲንግ ኩል ሀፕን አይደል? እሱን መጠበቅ ማየት አለባችሁ። ስለዚህ ከትልቁ እንትን ጋር ከትልቁ ስትራክቸር ጋር ሄዱ። እዚህ ውስጥ ላይ ምናምን ሀፕን የሚያደርጉትን አጠብቁ። ከዛ አሁን ሀይ ክሬት አደረገ አዲስ ሎው። ከዛ ይሄ ሎ ብሬክ ያደረገው ሀይ ይሄ ነው አይደል? ከዛ ክሬት ያደረገው ሎ ስችት ይሄን ክሬት አደረገ። ቱ ዘ አፕሳይድ መጣ። እዚህ ጋር ቆይችላ ቋጣት እንመለስና ከዛ እዚህ ጋር መጣ። አሁንም ኢኳል ሃይ ክሬት አደረገ። እቺን ሎ ማን ብሬክ አደረጋት? ይሄው እቺን ሎ። ከዛ እንዴት ልበለው? ሶ በዚህ መልኩ ማርኬት አሁን ልክ እንደምታዩት ስትራክቸር ቢውል እያደረገ እየመጣ ነው ማለት ነው። አሁን ማርኬታችን ኦቨርኦል ስታዩት ስትራክቸር ውስጥ ላይ አሁን ትልቅ እዚህ ጋር ቀዩ እንደምታዩት ወደ ታች አለ። ውስጥ ላይ ደግሞ ትናንሽ አሉ ትሬንዶች አይደል? ማርኬቱ አሁን ያለበት ሌቭል ቅድም ያሰመርኩላችሁ ትልቁ እነዚህ አራቱ ፖይንቶች ይሄ የተገናኙበት ትልቅ ሴለሮችና ባየሮች በጣም ፋይት የሚያደርጉበት ሌቭል ነው ማለት ነው። ስለዚህ ይሄንን ቦታ በጣም እንትን ሆናችሁ ማየት አለባችሁ። ኮንሺየስ ሆናችሁ መቆጣጠር አለባችሁ። ስለዚህ ይሄ እንዳለ እናጥፈውና ማርኬታችን ጭምልቅልቅ ያለ ቻርቱ። ሶ አሁን ላይ ልክ እኛ አሁን ዴይሊ ትሬደሮችን
ዴይሊ ላይ ዳውን ትሬንድ ነው ማርኬታችን እየሰራ ያለው። 4 ሃወር ላይም ስንመጣ ዳውን ትሬንድ ነው። ስለዚህ ስትሮንግ የሆኑ ሌቭሎችን እዚህ ጋር ማርክ እናደርጋለን። በቃ ቻርታችን ከዚህ በላይ እንዲህ መጨመላለቅ ምናምን አያስፈልገውም። ማርኬት ስትራክቸር ላይ ቤዝድ ያደረገ ነገር ትሬድ ነው የምናደርገው። ስለዚህ ሀየር ሀይ ሰራ፣ እዚህ ጋርም ስትሮንግ የሆነውን ሌቭል ይሄንን ማርኬት ብሬክ ያደረገው ይሄ ነው አይደለ? ይሄ ሌቭል እስቲ ተስተካከላላት ተስተካከለ ምን እየሆነ ነው? እሺ ስለዚህ ማርኬት ክሊር በሆነ ትላልቁን ስትራክቸሮች እዛ ላይ ፎከስ አድርጎ በጣም እንዲጥቅቅን የሆኑት እንትኖች ላይ ካያችሁ እዚች ጋር ምናምን እንትን በጣም ፎከስ ካደረጋችሁ ማርኬቱ ላይ ስትራክቸሩን መረዳት ይከብዳችኋል። ስለዚህ አሁን ማርኬት እዚህ ጋር ደርሷል። አሁን ይሄ ማርኬት ወደዚህ መቀጠል መብቱ ነው፣ ወደዚህ መምጣት መብቱ ነው። ኮንፈርሜሽን እስከሚሰጣችሁ ወይም ደግሞ ሀየር ታይም ፍሬም ላይ አሁን ካለበት አትሊስት አንድ ስቴፕ ወይ ደግሞ አሁን ያለበት ታይም ፍሬም ላይ ስትራክቸራል ሺፍት እስከሚሰጣችሁ ድረስ ማርኬቱ ላይ ብዙ እንትን ባትሉ። ለምን ይሄ ሌቭል ስትሮንግ ሌቭል ነው። አንደኛ ይሄንን ቅድም ማርክ ያደረግ ነው፣ ይሄን ቦታ ቅድም ማርክ ያደረግ ነው አይደል? ዴይሊ ላይ እዛ ሌቭል ላይ ደርሷል። ሁለተኛ የ4 ሃወር ስትራክቸር ላይ ነው ያለው። ስለዚህ እዚህ ሌቭል ላይ ሴለሮችም ባየሮችም በጣም የሚፈልጉት ቦታ ነው ማለት ነው። ስለዚህ ያን ቦታ በደንብ መጠበቅ አለባችሁ። ይሄንን እናጥፋው። ከዛ ስትራክቸራችን ይሄ የማይመለከተንም በቃ ያው እቺ ናት። ይሄኛው ላይን ከዛ የመጣው ላይን እሱ ሜጀር ሌቭላችን ነው። አሁን ደግሞ 4 ሃወራችን ላይ ይሄ አለ። ከዛ በኋላ አንድ ታይም ፍሬም ወደዚህ እንቀንሳለን። 4 ሃወር ላይ አሁን እዚህ ጋር ሪጀክሽን አሳይቶናል። እዚህ ጋርም ሉክ እንዴት ሪጀክት እንዳደረገው ማርኬቱ። ስለዚህ እዚህ ጋር አሁን ሴለሮች ኢንኮንትሮል ነበረዋል። ማርኬቱን ብሬክ አድርገው ወደታች ፑሽ አደረጉት። አሁን ባየሮች ይዘውት መጡ። ከዛ እዚህ ጋር አሁንም ሪጀክሽን እያሳየን ነው። በቃ እዚህ ጋር አሁን የምንጠብቀው ከኛ የሚጠበቀው ምንድን ነው? እቺ ጋፕ የምንድን ናት? የኦፕኒንግ ጋፕ ናት የማርኬት። እዚህ ጋር አርብ ዕለት ተዘጋ፣ ሰኞ ሲከፈት እዚህ ጋር መጥቶ ፕራይስ ከፈተ። ስለዚህ የኦፕኒንግ ጋፕ ነው ወይ ደግሞ ሰንዴይ ኦፕን ይባላል በሌላ ብቻ። ኦፕን ሲከፈት ማርኬት ሲከፈት እንትን የሚለው እሁድ ሌሊት ሲከፈት ማለት ነው። ለሰኞ ጠዋት እሁድ ሌሊት ነው የሚከፈተው። አርብ ሌሊት ሲዘጋ ደግሞ እዚህ ጋር ነው ማለት ነው። ስለዚህ ማርኬት ሲከፈት እዚህ ጋር መጣ። ከዛ 4 ሃወር ላይ ሪጀክሽን አሳየን። ስለዚህ አሁንም ሴለሮች ኢንተረስት እያሳዩ ነው። አሁንም ማርኬት እዚህ ጋር ምን ማሳየት አለበት ለኛ? አትሊስት እዚች ጋር የሰራትን የ4 ሃወር ሎ ብሬክ አድርጎ ሊያሳየን ግድ ነው ማለት ነው። ለምን? ይሄ ቦታ ባየሮቹም ሴለሮቹም ስትሮንግሊ ሪያክት የሚያደርጉበት የሚፈልጉት ቦታ ነው ማለት ነው። ስለዚህ ቺንቆይ በዚህ አጥፋትና በዚህ ማርክ ናርጋት። አቤት ሰዓቱ ቀደደ። 30 ደቂቃ አልሞላም። በጣም ነው እንደማብራራው። ኦኬ እሺ፣ 4 ሃወራችን ነው። ስለዚህ የ4 ሃወራችን ሌቭል አሁን ባለው ሪጀክሽን መሰረት ብሬክ ከተደረገልን እሰየው፣ ጥሩ የሆነ ወይም ደግሞ ከትሬንዱ ጋር ሊሄድልን የሚችል ስትሮንግ የሆነ ልክ እዚህ ጋር ሴለሮች እንዴት ማርኬቱ ወርታች እንዴት ፑሽ አድርገውት እንደሄዱ ስትሮንግ የሆኑ ሴለሮች እዚህ ጋር እንዳሉ አሳይቶናል። አሁንም ተመልሶ እዚህ ጋር ሴለሮች የሆነ ኢንተረስት እያሳዩ ነው። እዚህ ሌቭል ላይ ሲመጣ አትሊስት እቺን ሎ ብሬክ ቢያደርግ ኖሮ ይሄ ልክ እንደመጣ አዎ ቼንጅ እያሳየ ነው እንላለን። አሁን ግን ማርኬቱ ምን አደረገ? ኢኳል ሎ ሰርቶ ወደ ላይ ፑሽ አደረገ። ስለዚህ አሁን ወደዚህም ብሬክ አላደረገም። ቱ ዘ አፕሳይድ ምንም አላሳየንም። ምንም አይነት ኮንፈርሜሽን የለንም። እዚህ ጋር አሁን የሆነ ሰው ትሬድ ገብቼ ሎስ አረኩ ቢለኝ በጣም ነው የሚያሳፍረው። ለምን? ማርኬት ስትራክቸርን አንድ ያጠና ሰው እዚህ ጋር ምንም አይነት ትሬድ መውሰድ የለበትም። ለምን? እዚህ ጋር እንትን አለ፣ ሀየር ሀይ ሰርቷል። እዚህ ጋር ሀየር ሀይ፣ ሀየር ሎ፣ ሀየር ሀይ ሰርቷል። አሁን እዚህ ጋር ባይ ገብቼ ወደ ላይ ትሬድ ማድረግ እችላለሁ የምትለኝ ሰው መብት ነው። ግን ሶሪ መብት ነው። ግን እዚህ ጋር ምንድነው ያለው? ያለንበት ሌቭል ሜጀር የሆነ ስትሮንግ ዴይሊ ላይም በጣም ስትሮንግ ነው። 4 ሃወር ላይም ስትራክቸራል ሌቭሎች ናቸው። ስለዚህ እዚህ ጋር ሞር በደንብ እንትን የሆነ ባይ ለመግባት አትሊስት ከዚህ ሌቭል በላይ ስትራክቸር ሊያሳይ፣ እንደገና ደግሞ እዚህ ጋር ምን ሊያሳይ ይገባል? ስትሮንግ የሆነ ሺፍት ወደ ዳውን ሳይድ ለምሳሌ እንደዚህ አድርጎ ይሄን ሪጀክት አድርጎ ተመልሶ እዚህ ሲመጣ አንተ ሴል አብረኸው የሀየር ታይም ፍሬም ሌቭልህን ማርክ አድርገህ ወደታች ማርኬቱ መያዝ ትችላለህ። አሁን ግን ምንም አይነት ኢንፎርሜሽን የለም ማርኬቱ ላይ። ስለዚህ ትሬድ ገብቼ እንደዚህ ነው ሉስ አረኩኝ ምናምን ብትሉ በጣም ሼም ነው። በዚህ ክሊር የሆነ የስትራክቸር እንትን እየሰጠኋችሁ ትሬድ ገብቼ እንትን አልኩ እንዳትሉ። ሶ
ይሄን ሴል ለመግባት አትሊስት ማርኬቱ 4 ሃወር ላይ ወይ 1 ሃወር ላይ አሁን ባለንበት ታይም ፍሬም ብሬክ ማድረግ ይገባዋል ማለት ነው። ከዛ ታርጌታችን ትሬንድ ትሬደር ከሆናችሁ የሆነው ምንድነው አናሊሲስ መስራት የጀመራችሁበት ሎው እሱ ይሆናል ማለት ነው። ማርኬቱን ቱ ዘ ዳውን ሳይድ ብሬክ አድርጎ ያሳያችሁ ይሄ ሌቭል ነው አይደለ? ይሄ ኢንዲኬት ያደረገን ይሄ ነው። ኮሬክሽን ሰጥቶናል። ሶ አወር ኮንቲኒዌሽን ኩድ ቢ ይሄኛው ማለት ነው። ስለዚህ ማርኬቱ ዝም ብላችሁ የሆነች 50 ፒፕ ምናምን አትያዙት። በትንሽ ሎት ሳይዝ ቢሆን ትሬንዱን ፎሎ አድርጉት። ማርኬቱ ትሬንዲንግ ነው ከሆነ ይመጣል ማለት ነው። አልፎም ደግሞ ይሄዳል ወደዚህ አይደል? ስለዚህ ማርኬቱን እንደዚህ አይነት ስትራክቸር መጠበቅ ግድ ይላችኋል። ስለዚህ አሁን ላይ ጎልድን ቱ ዳውን ሳይድ ነው የምጠብቀው፣ ግን ምንም የምናውቀው እንትን ላይ ማርኬት ላይ እንደዚህ ያህል ፐርሰንት እርግጠኛ ምናምን የሚባል ነገር የለም። ወደ አፕሳይድ ስትሮንግ የሆነ ብሬክ አድርጎ ወደዛ ሊቀጥል ይችላል። ግን ለእኔ አትሊስት ይሄ የ4 ሃወር ላስት ስትሮንግ የነበረ 4 ሃወር ብሬክ ይሄ ሌቭል በጣም ሪጀክሽን ነበረው። እዚህ ጋር እንደምታዩት 1 2 ኦልሞስት 2 3 4 ጊዜ ምናምን እዚህ አካባቢ ማርኬት የመጣ ሪጀክት እና እንትን ስላለ ተደጋጋሚ ሪጀክሽን ስላሳየን ማርኬቱ በዚህ ወይ እንትን አድርጓል ማለት ነው፣ ክሬት አድርጓል ማለት ነው ስትራክቸሩን። ቱ ዘ ዳውን ሳይድ ኤክስፔክት አድርገዋለሁ ሴለሮች በጣም ስትሮንግ ስለሆኑ። ግን ትክክለኛ የሆነ ባይ ለመግባት አትሊስት ማርኬት ከዚህ ወደ ላይ ብሬክ ሊያደርግልኝ ይገባል ማለት ነው። ይሄ ሌቭል ብሬክ አድርጎ ቢያሳየኝ ኮንፈርምድ የሆነ ወይም ሳልጨነቅ ትሬድ ማድረገው እንትን ይኖረኛል ማለት ነው፣ ትሬድ ይኖረኛል ማለት ነው። በዚህ መልኩ እንግዲህ ማርኬት ስትራክቸር ይሄን ይመስላል። በጣም ይቅርታ ከዛሬ በኋላ እንደዚህ አይነት ቪዲዮ ስሰራ ይሄን ያህል ዲፕ ወደ ታች አልወርድም። አሁን ከዊክሊ ጀምሮ በጣም ኦቨር ዴይሊ ላይም በጣም ብዙ ነገር እያብራራው ስለመጣው ሰዓቱ ሄዷል። ከዚህ በኋላ እንደዚህ አይነት ቪዲዮ ስሰራላችሁ ግን በቻልኩት መጠን ቀለል ያለ ትሬዶች ነው እንትማነው አናሊሲሶች ሜቢ 10 ደቂቃ ወይ 5 ደቂቃ እንደዛ አሁን ላይ ትሬድ ሊደረጉ የሚችሉ አናሊሲሶች ነው መለቅላችሁ ማለት ነው። ስለዚህ የዛሬውን በትዕግስት እዚህ ድረስ ካዳመጣችሁኝ በጣም ነው ማመሰግነው። ለምታሳዩኝ ፍቅር፣ ለምታሳዩኝ ክብር በጣም ነው ማመሰግነው። ሶሻል ሚዲያ ላይ እንደዚህ ሰው ይቀበለኛል ብዬ አላሰብኩም ነበረ። በጣም አሪፍ ኮሜንት ነው የሰጣችሁኝ ያላችሁት። በውስጥም ኮሜንት ላይ የሚያዋራችሁ ልጆች በጣም ነው ማመሰግነው። እንግዲህ የእናንተ ፍቅር ሞራል እየሆነ ነው። በዩቲዩብም በምንም በሌላም ሶሻል ሚዲያ እናንተ ጋር መድረስ በምችለው አቅም አሪፍ ነገሮች ፖስት አደርግላችኋለሁ። እውቀት ሊሆናችሁ የሚችለው ነገር የሆነ ሊለውጥ ማይንድ ሴታችሁን ሊያስተካክል የሚችል ምናምን ነገሮች ፖስት አደርግላችኋለሁ። ሞር ማርኬት ስትራክቸር ላይ ፕሊዝ ፎከስ አድርጉ። ፕራይስ አክሽንን በደንብ ለማጥናት ሞክሩ። ፖስት ማድረግላችሁን ነገሮች ደግሞ ተከታተሏቸው። ይሄ ረዝሟል በጣም ቪዲዮ፣ በጣም ይቅርታ። እንግዲህ የዛሬው ቪዲዮ ይህን ይመስላል። ይመቻችሁ።